ሩክንን ከረሳችሁ ግዴታ ያንን ሩክን ማምጣት ይኖርባችኋል። ያንን ሩክን ካመጣችሁ በኋላ ከዛ በኋላ ያሉትንም ድጋሚ ማምጣት አለባችሁ። ለምሳሌ ከዛ በኋላ የሚባለውን ነገር ላሳያችሁ እንበልና እኔ እየሰገድኩ ነው፣ ሩኩዕ አድርጋለሁ። ከዛ በኋላ ከሩኩዕ ሳልነሳ ሱጁድ ወረድኩ። ለምሳሌ ሁለተኛ ሱጁድ እንደገና አመጣው። ሁለተኛውን ሱጁድ ካመጣው በኋላ ከሩኩዕ ቀጥ እንዳላልኩኝ ትዝ ቢለኝ ምንድነው ማድረገው? ቀጥታ ሩኩዕ ላይ ነው የምመለሰው። ገባችሁ? ቀጥታ ሩኩዕ ላይ ተመልሼ ወዳውኑ ከዛ በኋላ እነሳለሁ፣ ቀጥላለሁ። ከዛ ድጋሜ ሱጁድ አመጣለሁ። ልብ በሉ፣ ቅድም የወረድኳቸው ሱጁዶች አሁን አይታሰቡም። ቅድም የወረድኳቸው ሱጁዶች አሁን ውድቅ ነው የሚሆኑት። ስለዚህ ለምሳሌ ሩኩዕ ላይ ነኝ፣ አሁን እንዳልኳችሁ ልደግመው ነው። ሩኩዕ ላይ ነኝ፣ ከሩኩዕ ሳልነሳ ወደ ሱጁድ ሄድኩ። ሱጁድ አድርጌ ከዛ ልክ ሁለተኛውን ሱጁድ አድርጌ ትዝ አለኝ። ለምሳሌ ወይ ደግሞ አንደኛውን ሱጁድም ጨርሼ ሁለተኛውን ላደርግ ስል ትዝ አለኝ። ችግር የለም። ምንድነው ትዝ አለኝ? ከሩኩዕ ቀጥ አላልኩም። ስለዚህ ወዲያውኑ ወደ ሩኩዕ ነው የምትመለሱት። ከዛ በኋላ ከሩኩዕ መነሳትን ታመጣላችሁ። አሁን ድጋሜ ሱጁድ ታመጣላችሁ። ቅድም የወረዳችኋት ሱጁድ አሁን አትታሰብላችሁ፣ ውድቅ ነች። ይሄ ጉዳይ የተፈጠረው የመጀመሪያ ረክዓ ላይ ከሆነ እንግዲህ ከሩኩዕ በፊት ያለው ለምሳሌ ፋቲሃ መቅራታችሁ፣ ተክቢራቱል ኢህራሙ ምናምን እነዚህ አሁን ውድቅ አይሆኑ፣ እነዚህ ውድቅ አይሆኑ። ግን ያቺ የተረሳችዋ ክፍል ድጋሜ መምጣት ግዴታዋ ነው። ከሷ በኋላ የሰራችኋቸው ነገሮች ውድቅ ይሆናሉ፣ ድጋሜ መምጣት አለባቸው። ከዛ በፊት ግን ከረሳችሁት ነገር በፊት በትክክል የሰራችሁት ውድቅ አይሆን። ስለዚህ ሩክንን የረሳ ሰው ያንን ሩክን ድጋሜ ማምጣት ግዴታው ነው ወዳውኑ ሲያስታውስ። ወይ ደግሞ ከኋላ እያሰገዳችሁ ከሆነ መእሙሞች ሱብሃንአላህ ካሏችሁ ወንዶች ለምሳሌ ወይ ሴቶች ካጨበጨቡ የረሳችሁትን ነገር ወዳው ሲያስታውሷችሁ ወዲያውኑ መመለስ አለባችሁ። طيب ከዛስ ሱጁዱ ሰህውን እንዴት ነው ማመጣው? ስለ ሱጁዱ ሰህው ሁክም ኢንሻአላህ በኋላ ላይ አወራችኋለሁ። ዋጅብ ነው ሱና ነው የሚለውን ነገር በኋላ ነግራችኋለሁ። ሱጁዱ ሰህውን የምታመጡበት መንገድ እንዴት ነው የሚሆነው? የረሳሁት ሩክን ስለሆነ እያንዳንዱ ነገር ማወራችሁ ነብዩ አለይሂ ሰላቱ ወሰላም ያደረጉትን እሳቸው የሰሩትን ከእሳቸው የተነቀለልንን ነው የምነግራችሁ። ካሰላመታችሁ በኋላ ነው ሱጁዱ ሰህው የምታመጡት። طيب ስለዚህ ሩክን የረሳ ሰው ያን ሩክን ያመጣል፣ ከሱ በኋላ ያለውንም ድጋሚ ያመጣል በስተት የሰራቸውን። ከዛ በኋላ አሰላምቶ ድጋሚ ሱጁዱ ሰህው ይወርድና ድጋሚ ያሰላምታል። ከዛ በኋላ ይጨርሳል ማለት ነው ኢንሻአላህ።